እኛና መንፈስ ቅዱስ ወስነናል የሚለውን ቃል እኮ ሳዊሮስም ወሊሶ ተናግሮታል። ምላስ እኮ አይደለም ጉዳዩ። እኛና መንፈስ ቅዱስ ወስነናል ብሎ የብሔር ብሔረሰቦች ሲኖዶስ አለ። አሁን እግዚአብሔር መንፈስ ቅዱስ ክብር ምስጋና ይግባውና አንድ አዳምን ሳይሆን ሊያድን የመጣው ሌላ ብሔሮች የሚባሉ ከሰውነት የተለዩ አካላትን ሊያድን የመጣ አዲስ መንፈስ አለ ማለት ነው። ከሳዊሮስ ጋር የወሰነ ከሳዊሮስ ጋር የወሰነ መልሶ ግን በዛው ሲመት ላይ ሲቀድስ በዘዚያከ ዝንቱ ምንድነው በመንፈስ ቅዱስ አንድ አድርገን በዚህ ጵርስፎራ ፈውሰን አንድ አድርገን ይላል። መልሶ ብሔር ብሔረሰብ ይሾማል። የጥምቀትን ዘር አፍርሶ ትቶ የስጋን ዘር በዘር ፖለቲካ በተቋቋመው ትርጓሜ መሰረት አዲስ ሲኖዶስ ይፈጥራል። ያን ቅዱስ ይለዋል። እዛ ርኩሰቱን ሲጽፈው እኛና መንፈስ ቅዱስ ወስነናል ብሎ መንፈስ ቅዱስን ይሳደባል። ብላስፌሚ እኮ ነው። እኛና መንፈስ ቅዱስ ማለት አይችሉም። እነሱና አብይ ናቸው የሚሰሩት። እነሱና ህዋት ናቸው የሚሰሩት። እነሱና መንፈስ ቅዱስ አይደሉም። እነሱና ፍትወታቸው እነሱና ገንዘባቸው ናቸው የሚሰሩት። የአብይ ደብዳቤን እያገላበጠ እኛና መንፈስ ቅዱስ ወስነናል ይልና እውነቱን ስትነግረው ሲኖዶስ አይሳሳትም እንደ ካቶሊክ ሊከራከር ይመጣል።